ዛሬ ደግሞ ዶክተሮች በመሰከሩለት ሮዝመሪን ውሃ ነው የምንጠቀመው። ሮዝመሪ ውሃውን ብቻውን ከምንጠቀም የሩዝ ውሃውን በጣም ስለሚጠቅም እንግዲህ እንደዚህ እጥብ ካደረኩት በኋላ ምንድነው ማደርገው እዚህ ጋር ድስቱ ላይ እንደምታዩት ይሄ ድስት ለእንደዚህ አይነት ነገር መስሪያ ብዬ ነው የገዛሁት። ቁጥር አለው ቢያንስ 1 ኩባያ ይበቃዋል ማለት ነው። ያን ያህል ከዛ ቀስ ብለን ቀስ ያለ ምድጃ ላይ እንጥደዋለን እሳቱን ማለት ነው። ቀስ ያለ እንደዚህ ራሱ ያወጣዋል። እንደምታዩት ሮዝመሪው ከለሩ አረንጓዴ ነገር ይሆናል የውሃው ማለት ነው። እዚህ ጋር ደግሞ የሩዙ ደግሞ አቀቃቀል ያን ያህል ብስል አላለም። ስለዚህ እንደዚህ አረንጓዴ ሲሆንልን እናወጣዋለን። እዚህ ጋር ሩዙንም አያችሁ ሩዙ እንዴት እንደሚበዛ ለዛ ነው 2 ማንኪያ ብቻ አድርገው ያልኳችሁ። ስለዚህ ለምን ሲቀቀል ይበዛል። ሩዙንም ሮዝመሪውንም እንጨምረውና ለ24 ሰዓት ወይም ደግሞ ለ1 ቀን እናሳድረዋለን። እዚህ ጋር ደግሞ የሩዙ ውሃዬን ወይም ደግሞ የሮዝመሪ ውሃዬን ምጨምርበት እቃ አለ። እቃዬን በደንብ አድርጌ በሱን በስነ ስርዓት እቃችን ማጠብ አለብን ማለት ነው። ከዛ በኋላ ካሳደር ነው በኋላ በንጋታ ወይም ደግሞ እኔ በአብዛኛው አሳድረዋለሁ። ማሳደሩን ነው የምመርጠው። ወይም ደግሞ 12 ሰዓት ማቆየት አለባችሁ ፈርመንትድ እንዲሆን። ከዛ በኋላ በደንብ አድርጌ አጠነፍፈዋለሁ። ይሄ የጠነፈፈውን ከፈለጋችሁ የፀጉር ክሬም የሩዝና የሮዝመሪ የፀጉር ክሬም መስራት ትችላላችሁ። ቅባት ጨምራችሁ በደንብ አድርጋችሁ መስራት ትችላላችሁ። አትጣሉት፣ ይጠቅማል። ለፊትም መጠቀም ትችላላችሁ። ይሄንን ሩዙ የቀረው ማለት ነው። ውሃም ጨምራችሁ ሌላ የሩዝና የሮዝመሪ ውሃ ድጋሚ ማውጣት ትችላላችሁ ማለት ነው። ከዛ በኋላ እንደምታዩት እናቴ እንደዚህ ሙሉ ሆኖ ስታየው አልዋሸሽም ትለኛለች። እናቶቻችን እንደዚህ ይላሉ። ለምን እንደሆነ ባላቅም ትርጉሙ ምን እንደሆነ ባላቅም ውሃው በትክክል ውሃው ሞልቷል። ሁሌም የምሰራው ነገር ስለሆነ ያው ግምቱን በደንብ አውቀዋለሁ። እዚህ ጋር ከፈለጋችሁ ውሃ እንደዚህ ጨምራችሁ ማስቀመጥ ወይም ደግሞ ክሬም የፀጉር ክሬም የፊት ክሬም መስራት ትችላላችሁ በዚህ ማለት ነው። እንግዲህ ይሄንን ይመስላል ነው። ምንድነው ማድረገው ፀጉሬን ሁሌ መሀል ላይ ከፍተውና በዚህ 3 ቦታ አድርጌ እሰራዋለሁ ሙሉ ፀጉሬን እንዳገኘው ማለት ነው። ከዛ በኋላ እስከ 4 ቀንም እስከ 5 ቀንም ሳምንቱ ሙሉም እንደዚህ ሰራና የሮዝመሪና የሩዙ ውሃዬን እቀባዋለሁ ማለት ነው። እና አልታጠበውም። ሳትታጠበው እዛው እንዳለ ትቀባላችሁ። ያው ልጅቷ እንዳደረገችው ቻሌንጅ ላይም እኔም ከዚህ በፊት የሚያሳየኋችሁ ወደ 1.2 ወይም 3 ሚሊዮን አሁን እርግጠኛ ስላላየሁት ነው ጨምሮም ሊሆን ይችላል ቪው አለው ያ ቪዲዮ የለቀኩላችሁ የያው ሴቶች ማለት ነው። እንደዚህ አድርጋችሁ ነው የምትቀቡት። መሀሉ ቆዳችሁን ነው የምትረጩት ማለት ነው። ሮዝመሪ በነገራችን ላይ በጣም ጠቀሜታ ስላለው ሙሉ ፀጉራችሁን ራሱ መነከር ትችላላችሁ። የነከራችሁ መጠቀም ትችላላችሁ። ግን እንደዚህ ተሰርታችሁ ብትጠቀሙት በጣም የበለጠ ይጠቅማል ማለት ነው።